ይህ መልእክቴ ማለት ነው ለሴቶች ነው፣ አረብ ሀገር ላላችሁ ሴቶች። በነገራችን ላይ ቪዲዮ ስሰራ ልትሳደቡ ብዙ ነገር ልትሉ ትችላላችሁ። ስደቡኝ፣ ችግር የለም። ያሳለፍኩት ታሪክ ነው የምነግራችሁ። አንድ ነገር ልንገራችሁ፣ በሰው ሀገር ስትኖሩ ወንድን አትመኑ። ማርያምን እኔ ስለደረሰብኝ ነው እንደዚህ የምላችሁ። ወንዱን አትመኑ። በተለይ ውደዱት፣ አፍቅሩት፣ ግን ብራችሁን ለራሳችሁ ያዙ። ምንም ያለ ምንም ቢሆን ታማኝ ሰው የለም። ማርያምን ያለ ፈጣሪ ማለት ነው። እኔ አሁን ብዙ ሰዎች እንደዚህ ሲሉኝ ነበር፣ አልሰማቸውም። ፍቅር እውር ነው። አሁን ላይ ግን ሲገባኝ ገባኝ። እኔ እናቴን እንምላችሁ ቢያንስ የአንድ አመት ገንዘቤን እስከ 500 ሺህ ምናምን ልኬለታለሁ። እመቤቴን እንምላችሁ፣ እመቤቴ ምስክሬን። ይቀልድኩ ምናምን አይደለም፣ ግን ይሄው ከብሬም ሳልሆን ከራሴም ሳልሆን ይሄው ከሴት ጋር እየተላላሰን የላከልኝ አይታችሁታል። አንድ አመት ሙሉ በሰው ሀገር ሽንት ቤት አጥቤ ያገኙትን ገንዘቤን ግን ከኔ ተማሩ ለማለት ስደቡኝ እንደፈለጋችሁ ከኔ ተማሩ። 3 ሻንጣ ልብሴን ግን እንዲያስ እህታችን ያለችው ሰምታችኋል ማለት ነው። ለወንድ ልጅ ብር ሰጣ ማለት ነው። እስከ ግማሽ ሚሊዮን ብር ሰጣ። ስለዚህ እሷ ከሰረች። በቃ በኋላ ተጣሉ። ሲጣሉ ሁሉ ነገሯ ከሰረች። ምን ከሰረች? እድሜዋ፣ ብሯ፣ ፍቅሯ፣ የሁሉ ነገር ከሰረች። ስለዚህ እኔ የምለው ሂቶቼ ለወንድ ልጅ ብር አትስጡ። ማርያምን ለወንድ ልጅ ብር አትስጡ። ለወንድ ልጅ ብር ከሰጣችሁ ማለት ነው አንቺን ትቶ ያ ብር ነው የሚያስበው። መቼ ናት የምትሰጠኝ? መቼ ናት እንደዚህ የምታደርግልኝ? ያንቺ ነገር ይረሳዋል። በቃ ያ ብር ነው የሚያፈቅረው ሲጀመር ማለት ነው። ለወንድ ብር የምትሰጡ አስባችሁታል? ለወንድ ብር የምትሰጡ እየገዛችሁ ማለት ነው፣ ባል እየገዛችሁ ማለት ነው። አንዳንድ ንፍጣሞች ማለት ነው፣ አንዳንድ ኮተታሞች ንፍጣሞች በጣም የምታስጠሉኝ። ብር አትስጡ፣ አትስጡ እንዴ! ለምን ተብሎ ነው ብር የምትሰጡት? እስኪ ከድሮ እንማር፣ ከእናቶቻችን እንማር። እንዴት ነው የሚያረጉት? ባል ሳያገቡ እንዴት ያደርጋሉ? እነሱ ናቸው እንዴ ለባላቻቸው ብር የሚሰጡ? ኖ እሱስ የትም ሄዶ ሰርቶ ነው የሚያበላሽ። እሺ አሁን በቃ በብር ትገዛላችሁ። ሰው በብር አትግዙ፣ አትግዙ። ሰው በብር አትግዙ። ሰው ደግሞ በብር አይገዛም። ብር አታስለምዱ። ብር ካልስለመዳችሁ ማለት ነው እናንተ ያጣችሁ ቀን ያለችዋ ነው የሚሄደው። ብር የያዘችው ነው የሚሄደው። አንቺ ይተውሻል፣ ይረሳሻል። እንዴ ለምን አትማሩ? ሲጀመር ማለት ነው ይሄን ሚዲያ ሁሉም ሚዲያ ወጥቶ የሚናገረው ለምን ከነሱ አትማሩ? ለምን ትምህርት አትወስዱም? ለምን ተጠንቀቁ። ሲጀመር ማለት ነው በተለይ አረብ ሀገር ሰርተሽ የምትኖሪ እንዴ ስንት ምስኪን ቤተሰብ አሉሽ? ለነሱ አትረጅም እንዴ? ለወንድ ከመስጠት ስንት የሚያሳዝኑ ቤተሰቦች አሉ አይደል እንዴ? ለነሱ አትረጅም ወይ? ነገ ጥሎሽ የሚሄድ ነገ ጥሎሽ የሚጠፋ ብር የምትሰጪው